ሰላም ሰላም እንዴት አላችሁ? ክቡራትና ክቡራን ውድ የኤፍጂ ፋሽን ቲዩ ተከታታዮች እንደምን አላችሁ? እኛ ሰላም ነን፣ ፈጣሪ ይመስገን። በያላችሁ በሰላማችሁ ይብዛ እያልን ዛሬ አንድ ቪዲዮ ወደ እናንተ ይዘንላችሁ መጥተናል። እንግዲህ የኤፍጂ ፋሽን ቲዩ ዋና የሚሰራቸው ስራዎች እንደምታውቁት በልብስ ዙሪያ ፋሽን በሆኑ ነገሮች ላይ ነው ያው ትኩረቱን ሰጥቶ የሚሰራ። እንግዲህ የተለያዩ ኮት ፓተርኖችን፣ የተለያዩ የሱሪ ፓተርኖችን፣ የሱሪ አሰፋፎችን፣ የኮት አሰፋፎችን እንዲሁም የሰደርያ የሸሚዝ ፓተርንና አሰራሮችን ወደ እናንተ የሚያደርስ የዩቲዩብ ቻናል እንደሆነ እንግዲህ ታውቃላችሁ ሁላችሁ ማለት ነው። ዛሬም ያው ምናልባትም ከልብስ ስፌት ሳንወጣ ማለት ነው ግን በአይነቱ ለየት ያለ ቪዲዮ ወደ እናንተ ይዤላችሁ ቀርብ ያለሁኝ። ምናልባት ያው እንደምታውቁት ሆናችሁ የማታውቁት ደግሞ ይሄ ሙያው ሊያስፈልጋችሁ ስለሚችል ማለት ነው ወደ እናንተ ይዤ መጥቻለሁኝ። ያው እኔን ስላስቸገረኝ የምታዩት እንግዲህ የልብስ ስፌት ካውያ ማለት የልብስ መተኮሻ ካውያ ማለት ነው። ይሄ ውስጥ ላይ ውሃ እየዘጋ ስላስቸገረኝ ምናልባትም ውሃ ሲዘጋ ደግሞ አንደኛ ምን ተኩሰው ልብስ ሊብለጨለጭብን ይችላል፣ ሁለተኛ ደግሞ እዚህ ጋር እየሞቀ ያው ኮምፎርት ይነሳናል ማለት ነውና ስለዚህ ከዚህ አንፃር አሁን ይህንን ፈተን ሰርተን እናሳያችኋለን። የምታውቁ በምታውቁበት፣ የማታውቁ ደግሞ እንግዲህ ይህን እንዴት ማስተካከል እንዳለባችሁ ማለት ነው መማር የምትችሉበትን ቪዲዮ ነው ወደ እናንተ ይዤላችሁ የመጣሁኝ። እንግዲህ ያው ሁሌም እንደምንለው ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ ሳብስክራይብ በማድረግ እንድትወዳጁን ማለት እንፈልጋለን። እንዲሁም ደግሞ አዳዲስ የሆኑ ዲዛይን ስንሰራ ወደ እናንተ ቀጥታ እንዲደርስ ማለት ነው የደወል ምልክቱን በመጫን ወዲያውኑ እንዲደርሳችሁ እውቀት እንድትገበዩ ቤታችሁ ሆናችሁ የምትፈልጉትን ነገር እንድትማሩ ማለት እንወዳለን። ከዛ በዘለለ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት መስጫ ቦክስ ላይ ኮሜንት አስቀምጡልን። የምትፈልጉትን ነገር ሰርተን ወደ እናንተ የምንለቅ ይሆናል ማለት ነው። እንዲሁም ደግሞ ቪዲዮውን ሼር ላይክ እያደረጋችሁ ደግሞ ምናልባትም የሚፈልጉ ሰዎች ሊኖሩ ስለሚችሉ ያን እንዲደርሳቸው ማለት ነው ትብብራችሁን እንድታሳዩ፣ ለእኛም ደግሞ ስለሚጠቅመን ተደራሽነት ስለሚኖረው የምንሰራቸውን ስራዎች ሳንሰለች በብርታት እንድንለቅ ማለት ነው ሼር ማድረጋችሁን እንዲሁም ላይክ ማድረጋችሁን ኮሜንት ማስቀመጣችሁ እንዳትረሱ ማለት እንወዳለን። ይህ የኤፍጂ ፋሽን ቲዩብ የዩቲዩብ አካውንት ነው። ወደ ቪዲዮ እንግዲህ ክቡራት ተመልካቾቻችን እንደነገርኳችሁ ማለት ነው ያው መስራት ይጠበቅብናል። ሁሌም ማስቸገር የለበትም ማለት ነው። ይህንን ካውያ ስንሰራ እንግዲህ መጀመሪያ ቅድሚያ ምንፈታ ቪዲዮ እንዲታያችሁ እስኪ እንግዲህ ቅድሚያ ይሄንን እንፈታለን። በተመሳሳይ ይሄንንም እንፈታለን ማለት ነው። ይሄን ከፈታን በኋላ ይህችንም እንፈታታለን። እሺ እንግዲህ በመቀጠል ይህችን እንፈታለን። እንግዲህ እንዳልኳችሁ ሁሉ በነገራችን ላይ ይሄ ቪዲዮ ማለት ይህን ካውያ እየከፈቱት ያለሁት ለመጀመሪያ ጊዜ ነው። ያው በየወቅቱ ብንጠራርገው አሪፍ ሊሆን ስለሚችል ማጥረጋችንን ባንረሳ አሪፍ ነው። ያው በደንብ የታሰረው እንግዲህ ያው የምፈታው እንዳልኳችሁ ሁሉ ለመጀመሪያ ጊዜ ነው። ቼክ ማድረግ ይኖርብናል እንግዲህ ውስጥ ላይ እየዘጋ እንዳያስቸግረን ማለት ነው።
ከዚህ በመቀጠል ይሄንን እንፈታለን። እንግዲህ እንደዚህን መጀመሪያው እነዚህ ብሎኖች ፈተን እናያለን ማለት ነው። በዚህ የሚስተካከል ከሆነ በኋላ ሽማይለና የሚያስቸግረን ከሆነ ደግሞ ይህንን ደግመን ዋናውን መፍታት እንችላለን ማለት ነው። መጀመሪያ ግን ይህንን እናያለን፣ ብዙ ድካም ውስጥ እንዳንሄድ ማለት ነው። እንግዲህ ከፈተን በኋላ ይህንን እንከፍተዋለን። ያው ለመጀመሪያ ጊዜ ስለሆነ ትንሽ ሊያስቸግረን ይችላል። ማስቲሽ ነገር ሊኖረው ስለሚችል የተያያዘበት ያው ትንሽ ጠበቅ ያለ ነው እንግዲህ እስኪ ይህንን እንፍታና እንየው። ትንሽ ጠበቅ ስላለብን ይህንን ቼክ እናድርገው። ይህ አሁን እንግዲህ ከፈታል ብዬ አስባለሁ።
ያው በሹል ብረት እዩት። በዋናነት ይህቺኛዋን ታያችኋለች አይደለ? ይህቺ ሁለቱ ቀዳዳዎች እነዚህን ነው። እነዚህን ትቦረቡራችኋላችሁ ማለት ነው። ይቦረቦራሉ ማለት ነው። በቃ ኖርማል ይህንን ያለውን ቆሻሻውን ቦርቦራችሁ ታጸዱታላችሁ። እንግዲህ ያው ይሄ ነው ዋናው ስራ ማለት ነው። ውሃ በደንብ ማይረጭላችሁ ከሆነ እዚህ ጋር ተዘግቶ ሊሆን ስለሚችል ይህንን ቼክ ማድረግ ይጠበቅባችኋል። ይህንን በደንብ ካጸዳችሁት በኋላ ይህንን በጣም ብዙ ቆሻሻን ያለው ይህ ሁሉ ቆሻሻ ነው እዚህ ጋር የሚታየውና እዩት። ዋናው ስራው ግን እንዳልኳችሁ ሁሉ እነዚህን ቀዳዳዎች ነው። እነዚህ ሁለቱን ቀዳዳዎች በቢስማር ታያችኋል አይደል? ቢስማር ያለበት ነው። እነዚህ ሁለቱን ቀዳዳዎች ነው በደንብ አድርጋችሁ የምትበሷቸው ማለት ነው። ወይም ደግሞ የዘጋውን ነገር ቦርቦራችሁ የምትከሉት እነዚህ ላይ ማለት ነው። ይሄ ላይ ነው ትልቁ ስራ ያለ እዚህ ጋር ነው። እንግዲህ እንዲያደርጋችሁ ቀለል ባለ መንገድ ማለት ነው የልብስ መተኮሻ ካውያችሁን በደንብ አድርጋችሁ አጽድታችሁ ኖርማል የሆነ ውሃ እንዲያወጣላችሁ ማድረግ ትችላላችሁ ማለት ነው። እዩት የወጣውን በጣም ብዙ ቆሻሻን የወጣው በጣም ብዙ ቆሻሻ ነው የወጣው። እንግዲህ ክቡራት ተመልካቾቻችን እንዲህ አድርጋችሁ ካጸዳችሁ በኋላ መልሳችሁ በነጭ በነበረበት መግጠም ትችላላችሁ ማለት ነው። እንግዲህ ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። በጣም ብዙ ሰዎች የዚህንን በስልክም እየደወሉ የሚጠይቁ ስላሉ በነገራችን ላይ ያው ማታወቁት እንትኖሩ ይችላላችሁ ብዬ ይህንን እያሳየኋችሁ ያለሁት። እንግዲህ በዚህ አጋጣሚ ለሙያው ይሄ ሙያ አዲስ ሆነባችሁ ካላችሁ እንግዲህ ኮሜንት መስጫው ላይ ገብታችሁ ሀሳባችሁን እንድታካፍሉን ማለት እንፈልጋለን። ይሄን ካጸዳችሁ በኋላ መልሳችሁ እንግዲህ እንደነበሩ አድርጋችሁ ማሰር ይጠበቅባችኋል ማለት ነው። አስተሳሰሩ እንግዲህ እንዳይጠፋችሁ ቅደም ተከተሉን ጠብቃችሁ ማሰር ይኖርባችኋል። ያው ይሄ ካውያ በነገራችን ላይ በጣም ስላላስቸገረኝ ነው እንጂ መጀመሪያ ላይ ፈትቻት የነበርኳትኝ ሁሉ ተከልታ ነበር የሚቦረቦር የነበረ ነገር ግን ያን ያክል የሚያስቸግር ነገር አላገኘሁበትም። ብቻ ያው ለቼክአፕ ፈትቼ አሳይቻችኋለሁ። ያለው ሁኔታ ይሄንን ይመስላል ማለት ነው። እንግዲህ እንደዚህ አድርገን እናስራለን። በደንብ ታጠብቁታላችሁ። ውሃ የገነፈለ እንዳያስቸግራችሁ በደንብ አድርጋችሁ ታጠብቁታላችሁ። እንዲያርጋችሁ ታስራላችሁ። በደንብ መጥበቅ አለበት። ምክንያቱም ውሃ ሊያመጣብን ስለሚችል በዚህ በኩል ማለት ነው፣ በታንከሩ በኩል ውሃ ሊያስመጣብን ስለሚችል በደንብ አድርጋችሁ ታጠብቁታላችሁ።
ታደርቃላችሁ። በደንብ ታጠቁታላችሁ። ይህንንም በነበረበት ታስራላችሁ። ሁሉንም ብሎኖች ታስገባላችሁ። እሺ እንግዲህ እንዲያድርገን አጥብቀን አስረናል ማለት ነው ካውያችንን። አሁን ኖርማል የሆነ የውሃ አወጣጥ ይኖረዋል ማለት ነው። እንግዲህ ያው ልብስ ይለጨለጭብናል ምናምን ብላችሁ መስጋት አይጠበቅባችሁም። አዳዲስ የሆኑ ነገሮች ሲለቀቁ እንዲደርሷችሁ በተደጋጋሚ እንደምንለው ሁሉ የዩቲዩብ ቻናላችንን ሳብስክራይብ በማድረግ እንድትወዳጁን ማለት እንፈልጋለን። ሳብስክራይብ አድርጋችሁ ደግሞ የደወል ምልክቱን ስትጫኑ በፍጥነት አዲስ የሆኑ ነገሮች ሲለቀቁ ወደ እናንተ ቀጥታ ይደርሳሉ ማለት ነው። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት አዳዲስ ነገር ካለ በልብስ ስፌት ዲዛይን፣ እንዲሁም ደግሞ የተለያዩ ማሽኖችን በማስተካከልም ቢሆን እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት መስጫ ቦክስ ላይ አስቀምጡልን። እኛ ወደ እናንተ ወዲያውኑ ሰርተን የምንጭንላችሁ ይሆናል ማለት ነው። ይህንን በትክክል መግጠማችሁን ቼክ አድርጋችሁ መግጠም ይጠበቅባችኋል ማለት ነው። እንግዲህ ከዚህ ቪዲዮ ብዙ ነገር እንደተማራችሁ እናስባለን። እናንተ እንግዲህ ያላችሁን ሀሳብ አስተያየታችሁን እንድታስቀምጡልን ማለት እንፈልጋለን። ያልተመቻችሁ ነገር ካለም ይህ ነገር አልተመቸንም ማለት ትችላላችሁ። ሀሳባችሁን በበጎ እንቀበላለን። የተማራችሁበት ካላችሁም ደግሞ ተምረንበታል የሚል ሀሳብ እናንተ እንድታስቀምጡልን እንፈልጋለን። ለእኛ ብርታት፣ ለእኛ ጥንካሬ ስለሚሆንን ያው የተለያዩ ስራዎችን ስንሰራ እንዳልኳችሁ ሁሉ ሳንሸማቀቅ ሳንሳቀቅ እየሰራን ወደ እናንተ እንድንለቅ ማለት ነው። ሀሳብ አስተያየታችሁን አስቀምጡልን። እንዲያርጋችሁ በትክክል መግጠማችሁን ቼክ አድርጋችሁ መግጠም ይጠበቅባችኋል ማለት ነው። ሰላም ነው።
እንግዲህ ክቡራት ተመልካቾቻችን እንዲህ አድርገን ያው ቅደም ተከተሉን ጠብቀን ያው እንገጣጥማለን ማለት ነው። ያው ጸዳ ብታደርጉት የበለጠ ያው እንግዲህ እያያችሁ የሆነ ጊዜ እንትን እያላችሁ እየፈታችሁ እንደዚህ ጸዳ ብታደርጉት አሪፍ ሊሆን ይችላል ማለት ነው። የዛሬ ካውያ በጣም እንደተወደደ መረጃ ይኖራችኋል። ሁላችሁም ያላችሁን ካውያ በእንክብካቤ መያዝ ይጠበቅባችኋል ማለት ነው። ስለዚህ አሁን ላይ እችን እናስራለን። ከዛም በኋላ የመጨረሻ ይህችን እናስራለን ማለት ነው። እንደዚህ አድርገን ውድ ቤተሰቦቻችን የልብስ ስፌት ከሚያስፈልጉ ማቴሪያሎች ውስጥ አንዱ የሆነው የልብስ መተኮሻ ካውያችንን ማለት ነው በዚህ መልኩ እንዲህ አድርገን አጽድተናል። በተለይ ደግሞ እንዳልኳችሁ ሁሌም ውሃ እየዘጋ የሚያስቸግራችሁ ከሆነ በጣም ይሄ እጀታው መያዣው እየሞቀ የሚያስቸግራችሁ ከሆነ የውሃ መተላለፊያ ቱቦዎች ስለተዘጉ ሊሆን ስለሚችል አሁን ፈትቼ ባሳያችሁ መንገድ ፈታችሁ በቢስማር ማለት ነው እነዛን ሸርሽራችሁ ቱቦዎችን ከፍታችሁ ኖርማል የሆነ የውሃ ፍሰት እንዲኖረው ማድረግ ትችላላችሁ። በቪዲዮአችን እንደተማራችሁበት 100% እርግጠኛ ነን። ይህ የኤፍጂ ፋሽን ቲዩብ የዩቲዩብ አካውንት ነው። ቻናሉን እንግዲህ በድጋሚ የምንለው እናንተን ለማስተዋወስ ያክል ነው ማለት ነው። ሳብስክራይብ አድርጉ። ሳብስክራይብ አድርጋችሁ ደግሞ የዶል ምልክቱን በመጫን አዲስ የሆኑ ቪዲዮዎች ስንሰራ ቶሎ ብሎ ፈጥኖ ወደ እናንተ እንዲደርሳችሁ ይጠቅማችኋል ማለት ነው። እንዳልኳችሁ ደግሞ በተለያዩ ዲዛይኖች የተለያዩ ዲዛይኖች የምትፈልጓቸው ዲዛይኖች ካሉ እነሱን ኮሜንት መስጫ ቦክሱ ላይ ይሄ ይሰራልን ብላችሁ ብታስቀምጡልን በኮሜንቱ መሰረት እኛ ሰርተን ወደ እናንተ የምናቀርብ ይሆናል ማለት ነው። ኤፍጂ ፋሽን ቲዩብ ምርጫችሁ ይሁን። እናመሰግናለን። ቻው ቻው።